ከአላህ ምን እንደሚገርመኝ ታውቃለህ? ዛሬ ወንጀል ሰራህ መጣ አላሙል ገዩብ ነው። ነገህን ከነገ ወዲያህን ያውቃል። ማረኝ ስትለው ይምራል። ነገ እኮ እንደምትሰራው ያውቃል እኮ። አይጠራቀምልህ እያለ አይደለም የሚያጠራቅምልህ። ለምሳሌ ካንተ የሆነ ብር ወስድ መጥቼ በቃ ብር ካንተ ወስጃለሁና አፉ በለኝ ብለህ ነገም እንደምወስድ እያወቅህ ዛሬ አፉ አትለኝ። አፉ ብትለኝ የዛሬዋን ዋጋ ታስከፍለኛለህ። አላህ ግን እንደዛ አይደለም። ነገ እንደምትሰራው ኦሬዲ ሂ ኖስ በቃ አላህ ያውቃል። ግን ዛሬን እስትግፋር ስታደርግ አፉ ይልሃል። ዋናው አንተ ለእስትግፋር መምጣትህ ነው። አባ ሶ እንደው ከዛሬም ፖድካስታችን አንድ ሰው ካገኘን ይበቃናል። ብዙ ሰው ዲን ይመስለው الدين ليس البعد عن الحياة، البعد عن الحرام። ዲን ማለት ከህይወት መራቅ አይደለም። ያ ህይወታችን እንኖራለን፣ ላይፍን ትኖራለህ ግን